ለምሳሌ በኋላ ላይ ከሰው መስማት የለባት ምንድነው በወደቅ ሳይሆን እንዲ ቁጭ ብለን ትልቅ ሚኒስትር ኢንተርቪው ያደረግን ነው ያው እንዲው ነበር ቁጭ ያልነው እኩል እና ወንበሩን ያያየሁት እንዲ ዝቅ ከፍ ሚሉ ወንበሮች አሉ ያው የኛ ደግሞ አብዛኛው ላይቭ ነው ቀጥታ ስርጭት ነው በጣም ሲሪየስ ኢሹ ነው እንግዲህ አስበው ያወራው ያያየሁት እየሰመጥኩ ነው እጄ እንዲ ነው እንደዚህ ያልኩ ወንበሩ በጣም ወደ ታች ይሄዳል እና ቲጂን ወደዚህ ወደ ላይ ያያዩት እንደዚህ ያልኩ መጨረሻ ላይ እንደዚህ ነገር ብዬ ጨረስኩ ዜናው ከመስመጥ ለዝርዝሩ ለመላክ ነው እኮ ከመስመጥ የዳ ነው ጋዜጠኛ ብዙ ሰው ሲቀባበለው ነበር ያ ቪዲዮና እንደሄንማ መስማት አለባት እንዴ መነጋገር ሌላም ካለ እዚሁ ልስማች ያ እንትሩ ነው እንደው ማስደንጋጭ የነበረው እኮ ፋና ቀለማት ላይ ላይቭ ኢትዮጵያ አየር መንገድ እየሰራን እኛ ስቱዲዮ ነን ካሜራማናችን ላይቭ እየሰራ ወደቀ ከፕሌኑ ላይ ነው ቀጥታ የወደቀው እና እሱ ቀጥታ ስርጭት ስለነበር በጣም አስደንጋጭ ነበር ለብዙዎች እንዴት ነው በሆስቷ ኢዛናዊትና ፓይለቷ እየመጡ ነው እሱ ወደ ኋላ እየቀረጸ ፕሌኑን ያውም ትልቁ ቦይንግ ነው ላይ ወጥቶ እንዲ ወደ ኋላ ሲሄድ ነው ወደ ኋላ እየቀረጸ እሱ የያዘው ካሜራ ነው ላይቭ ላይ ያለው ሲወርቅ ሰዋየ እኛ እንዲ ስክሪን ላይ ያያየነው ነው እናንተ ተቀባይ ናችሁ እኛ እየተቀበልን ነው እና ልክ በቃ እንዲ ወደ ኋላ ነው የወደቀው ነገርና እሷም አጠገብ ያለችውም ሆስት እዛ ያለችውም ሆስት ድምጻ በጣም በቃ ከባድ አስደንጋጭም ነበር እውነት ለመናገር እና እንዲ ወደ ኋላ ነበር የወደቀው የነበረውና እሱ በወቅቱ በጣም አስደንግጦን ነበር ከዛ በዛች ቅስበት እንትን የለም እንግዲህ ቲክቶክ ምናምን የለም ግን ፌስቡክ ላይ ምንድነው የተፈጠረው የሚለው ያኔ ያው ቤተሰብም አለ እንደውም እኔ ወዲያው በቃ ካሜራ እንዲመለስልን በቃ በደንብ የነበሩ ዳይሬክተሮችን ግዴላችሁ መልሱት ሰላም ሆኖም በቃ ሰላም ነው ድንገት ቦርሳ ነው የወደቀው በቃ ምክንያቱም ለማረጋጋት ቤተሰብ አለ ደግሞ እንዳጋጣሚ ካሜራ ማኑ ከጥቂት ሳምንታት በፊት ቤተሰብ አርፎበት ከሀዘን የተመለሰው ምናምን እና በዛሽ ቅስበት ያ ነገር ሲሆን ቤተሰብ የሚደነግጠው ድንጋጤ አለ ስለዚህ እስኪረጋገጥ እንነግራችኋለን ብለን ያንን አለን በኋላ ላይ ግን እሱም እግዚአብሔር ይመስገን ወዲያው ደና ሆነ ተረፈ በጣም ሰላም ሆነ አንተም ያው ቦርሳ አይደለም ሰውነ ብላወጭ በቃ ምንም አማራጭ የለንም በሰዓቱ ካሜራማናችን ነው ተርፏል በጣም ደና ነው ምናምን ብለን ይፋ አደረገ ያው እንግዲህ ጋዜጠኛ ሚስት መሆን እኮ ብዙ ይጠብቀሻል የሆኑ ነገሮች በሄደ ቁጥር ለየት የሚያደርገው ላይቭ ነው የምታየው የቴክ የለም ክርክር ላይቭ ነው የምታየው ከዛ ደግሞ አደጋም ካለ እዛው ላይ ነው ደረስክ እስቲ ቦርሳዬ ነው ብዬ ካሁን በፊት የሀገር ካስማ የዛሬ 5 ዓመት አካባቢ የተሰራ ሙዚቃ ነበር አስታውሳለሁ የሀገር ካስማ ከዚህ ስራ ጋር አብሮ ስምህን ያያዛል የሀገር ካስማ በጣም አሪፍ ከሆኑ ስራዎች አሁንም ድረስ የእናቶች ቀን ላይ